እዚህ መጥቼ አንቺ እንደዚህ እየጣርሽ ውጤት ሳላገኝ አልተውም ብዬ ነው እንጂ ብዙ ሰዎች ጽፈዋል ከነሱስ መምረጥ ይቻላል ግን ከዛ ደግሞ ጣጣው ብዙ ነው ታውቂያለሽ ያቺኛው ልጅ መጣ ለእህቴ ነው ለምናምን ያለችው ልጅ ሰዎች ሲናገሯት ለራሷ ነው ታጣፋች አበሻ ኮዲ ነው እና በጣም እኔ አቡዬ በጣም ብዙ የሚፈልጉ ሰዎች እኔን አይተው ጓደኞቼ ራሱ በጣም ብዙ የሚፈልጉ አሉ አንዱ እንዳውም ቀደም ሲጽፍ ነበር ለዛችኛዋ ልጅ የታለች እቺ አዲስ አበባ ገባለው ላለችው ልጅ ያ ኒዮናስ ልጅ ነበር እቺ ቆንጆዬ አየካተኔ ኮስታና ስቤልክ ነበር ግን አይ ከኔ ተሻለ ደግሞ የሆነ ልጅ አለ ማውቀው ጓደኛ ያለ ለሱ ትሆናለች የጓደኛክ መስፈርቷን ያሟላል ጓደኛክ ያሟላል በደንብ ያሟላል እነሱ ማገናኘት ፈልገው በያባሽ መልሽ ሰዎች አሉ እዚህ ጋር የሚገናኙ ግን ምንድነው የማይሆን ሰው እንደዚህ ቁጥር ኮድ ሲጽፍ አይተሻል አንቺ ራስሽ ትክክል ለወንድ ልጅ ወንዶች ሲጽፉ ለሴቷ ሴቶች ሲጽፉ ዝም ብሎ ነው ኮድ ሲጽፉ አይ ኖ እና ልፋትሽ ደግሞ ዝም ብሎ እዚህ ጊዜ ማሳለፍ ብቻ ሳይሆን ሰዎች መገናኘት አለባቸው መገናኘት ስላለባቸው እልህ ይዞኛል እኔ ራሱ ሳላገኝ አልወጣም በዚህ ይሄ ሁሉ ሰው ተሰብስቦ ሳላገኝ አልወጣም በቃ ያ ሁሉ እልህ ስለያዘኝ ነው እኔ አየርም ቦታቸውንም መያዝ አልፈልግም ወርዳለ ያው ግን ያው በሌላ ጊዜ መጥቼ ምናልባት እንደዚህ ቀለለ ሲል መጥቼ እንደገና ትሞክሪልኛል ቤትክ ነው ኤኒ ታይም ላንተ ሳላ እኔ ራሴ ልይዞኛል አንተን ሳልድር መቼም ልይዞኛል እኔ ራሴ ቤትክ ነው ኤኒ ታይም ምንድነው መሰላችሁ በውስጥ እንዳትመልስ ቢሆን 1000 ምናምን ሰው በውስጥ ጽፎለታል ግን ባለ ትዳር ሴት ትሆናለች በውስጥ መታ ምጽፍል ለምን በድብቅ እንዲሆን ፈለገች ነገሩ ባለ ትዳር ሴት ልትሆን ትችላለች ሜቢ የኡነት ትዳር ሳትፈልግ አንተን የኡነት ሳትወድህ ወይ መስፈርተን ሳታሟላ ዝም ብላ ኢትዮጵያ ውስጥ ስለምትኖር ጀርመን እንድትወስዳት ብቻ ሊሆን ይችላል እኔ ሁሉ ነገር ግልጽ ነው ባይዘው የምናገረው ገባ ስለዚህ የኡነት እቺ ሴት ትዳር ፈላጊ ከሆነች ምንም ትዳር መፈለግ ያኮራል እንጂ አያሳፍርም ለምን በውስጥ ሄዳችሁ ትጽፋላችሁ መስፈርቱ ከሞለች ገብታችሁ እዚህ ጋር ፎቶ ተደራርጋችሁ ከዛ በውስጥ ያልቃል ሌላውን ጉዳይ ገባችሁ እንጂ በጓሮ ሄደት እኔ ግን አሁን ሳስበው ማለት ነው ከኢትዮጵያ ወጥቼ መኖር አለብኝ መሰለኝ ዝም ብዬ ነው ቁጭ ብዬ እዚህ ጋር ሳስበው እንደዛ አይነት ሐሳብ ውስጥ ፈለቀ ምን ታያለሽ አቡዬ በጣም አሪፍ ነው ደስ ይላል ፎሎ ተደራረጉና ከዛ አንቺና ዲጄ ጃም አውሩበት አለ ጓደኛ ያለ ከኔ በለጠ በጣም እንትን ይላል እውነቴን ነው አንተም ለጓደኛክ ነው እሷም ከሀገር ውጪ ማውጣት አስባለች ችግር የለውም ጓደኛክ በውስጥ ነው የምትጨርስለት ፎሎ ታረጋትና በውስጥ ነው የምትወስዳት ጓደኛክ እንድታስተዋውቃት አይደል አስተዋውቃት አንቺ ጋር ይምጣና እንታወቅ አይሻልም አንቺም አይተሽው እንዴ ሰዎች ያፍራሉ ይገርምሻል ሰዎች ያፍራሉ በጀርባ ሂጄ ሁሉ ጻፍኩለት አረና ግባ ምናምን አልኩት አረ እየተጠራ ነው ሂድ ይለኛል እኔ ራሱ እኔ ደግሞ ሀቡዬም አሁን እንደናትም እንደጓደኛም እንደምንም እኔ ሙሉ ኃላፊነቱን ሀቡዬም አብራኝ እንድታግዘኝ ይፈልጋል ወደፊት ባልን አብራኝ እንድትመርጥ ይፈልጋልና እዚህ ሀቡዬ ጋር ቢመጣ ደስ ይለኛል ለምን መጥቶ እዚህ ጋር አናግራትም እውነት ነው ጓደኛ እኔ አናግረዋለሁ የግድ መግባት አለበት እየሰማን ነው ባይዘወይ ለምሳሌ ኮሜንታተሮችም ለራሱ ነው እያሉ ነው አንተንና ኖ ለኔ አይደለም እኔ ስሙንም መጥራት እችላለሁ ስሙን መጥራት ፈቃደኛ እየሰማኝ ከሆነ ጻፍልኝ በጀርባ ስምን ልጥራ ለራሱ ይጻፍልኝ ተጣራለህ ስሙ ያ ግን እንትን በጣም አስቸጋሪ ነው ለመሰለሽ አቡዬ እኔ አንቺ ቤት መምጣቴን አይተው ብዙ ሰው ነው የሚጽፍልኝ ብዙ ሰው ነው ያው ፎሎወርም ታገኛለሽ ታውቂያለሽ እና እንዲህ ብሎ ሲያወሩ አንተ ሚስት አትፈልግም ለምን አትገባም ማለት ነው ፈልጋለሁ እንደ ወንድም ማለት ነው ያ ማለት ሴት እንደሚፈልግ ምናምን ነገረኝ ገባሽ ምልሽ እንደዛ ከሆነ ግባና ታገኛለሽ አሁን እዚህ ቁጭ ብዬ አለ ቤት ውስጥ ቶፊቅ አማን ይባላል 100% ከዚህ ልጅ ጋር አብሮ ይሄዳል 100% ደግሞ ልጁ በጣም ሞዶ ጥሩ እንትን ነው ያለው ሁሉ ነገር እኔ ዝም ብዬ ለሰው እንደዚህ አልመሰክርም ገባሽ አሁን ቢተዋወቁ በጣም አሪፍ ነው በቃ እንደዚህ ካመነበት ዲጂጃም እንዲህ ካመነበት ቶፊቅን ተዋወጪውና እና ካልተመቻቻችሁ ድጋሚ ትመጫለሽ ምን ይመጣል አንድ ቁጥር ጻፍና እና ትገባለህ እዚሁ ማለት ነው ቶፊቅ አለ ቶፊቅ በኔ ቦታ ትገባለህ ኖ ዙዙን አወርዳታለሁ ቪዲዮ ስታበራ ተመልሼ ያስገባታለሁ ቪዲዮ ለማብራት አይፈቀድም ቶፊቅ አማን ሞዴሬተሮች ቶፊቅ አማንን አስገቡ ብላ
ፍላወር ካለ ፍላወር ላክ ከሌለ አንድ ቁጥር ሰጥቶ ምን ትላለህ? ቶፊቅ አማን የሚባል ልጅ ነው እና ዩኤስኤ ነኝ እስኪ አቡኒ ዩኤስኤ ነኝ ለአብዱል ማሊክ እሺ ማሪ ነይ ግቢ ማሪ እንደገባሽ ቪዲዮ ታበሪያለሽ እሺ ቆይ ቶፊቅ ይግባና ከሱ ቀጥሎ ያስገባሻለሁ አብዱል ማሊክ ከዩኤስኤ ተገኘልክ ከታችላው ጋር እንዴት ነው ወንድሜ ከአሜሪካ ተገኘልክ አብዱል ማሊክ መብሩክ አሪፍ ነው አሜሪካ አሪፍ ነው እሺ አስገቢያት ችግር የለውም እኮ አስገባታለሁ እሺ ቤተሰብ ቶፊቅ የታለ ቶፊቅ ነው ግባ እኔ ነው ኮሜንት እንደዚህ ነው ቶፊቅ አስቸገርከን ኧረ እባክህ ሰው እየተጠበቀ ነው ሰዓት ነው አንድ ቁጥር ጽፍ አንድ በቃ በጀርባ አንድ ይኸውልህ ፎሎ አድርጋትና እሺ ቶፊቅ የሚባል ሰው ፎሎ አድርጎሻል ሊልሽ ፎሎ ሊስትሽ ውስጥ 463 ፎሎ አድርጎሻል ግን ቶፊቅ የሚባል ፎሎሽ ላይ አለ የለም ማውቅ ያስቸግራል በጣም አመሰግናለሁ ከታች ላውጋው ፊልማት ትዳር ትፈልጋለህ ወይስ ባለ ትዳር ነህ ወንድሜ ከታች ላውጋው አግብተሃል እሺ ማለት ነው ህይወት ላይ ደፋር መሆን አለበትና እንዴት ነው ሶሻል ሚዲያ ላይ መውጣት ከፈራ ለወደፊት ነገሮችን መጋፈጥ የሚፈራ ይመስለኛል ልጁ አንቺ ስማርት ናት ማይት ሙት በጣም ስማርት ናት አየህ ላይ እዚህ ጋር ደፍሮ ገብቶ ቪዲዮ አብርቶ ነው ማየት ካልቻለ በህይወቱ ችግር መጋፈጥ አይችልም ህይወት ላይ ህይወትን መጋፈጥ አይችልም ስለዚህ አይሆንም ማለት 100% እንደማይሆንሽ እኔ ልንገርሽ ለመጥለሽ እዚህ ጋር ደፍሮ ገብቶ ቪዲዮ ማናገር ካልቻለ ፈሪ ነው ፈሪ ወንድ ደግሞ በህይወት ብዙ ነገር አለና ነገሮች መጋፈጥ መቻል አለበት ነገ ጧት ምንም አይነት ገንዘብ የለንምና ዩቲዩብ ከፍተን እንኳን የሆነ ነገር ሶሻል ሚዲያ ላይ እንስራ ብንል ሶሻል ሚዲያ ላይ መውጣት ስለማይችል ከሆነ እኔና እሱ ማታ እናደርግም ማለት ነው መስፈርት ያሟላ ይመስለኛል አግሪ ይሄ ነገር ለአንቺ ባል ብቻ ሳይሆን ለሁሉም ሰዎች እዚህ ጋር ይሄ ጥሩ መልእክት ነው ደፍራችሁ ካልወጣችሁ እናንተ ህይወት እንዴት ነው የምትጋፈጡት ነገሮችን ተጋፍጣችሁ አይታችሁ ያለውን ነገር ሁሉ ተጋፍጣችሁ ነው ብላችሁ ማይሆነውን ነገር የሚሆነውን ደግሞ ይሆናል ብላችሁ ተጋፍጣችሁ መቆም መቻል አለባችሁ ምንም ነገር ሊያሸማቀቃችሁ አይገባም ስለዚህ እዚህ ጋር ሴት ልጅ ነኝ አይደለ ትዳር ፈልጌ ቪዲዮ ከፍቼ ስመጣ ወንድ ልጅ ሆኖ ፈራለው ካለ ማች አናደርግም ይናቂና ጎበዝ እማይትቡት አደነኩሽ ተማረኩብሽ እኔ ወይኔ ያላገባ ወንድም ቢኖረኝ ታውቂያለሽ ማለት ነው ሴቷ ጀግና ሆነሽ ቪዲዮ አብርተሽ ያው በዚህ በጀግናነትሽ ያው የሚኒልክ ኮፍያ የተባለ ማይትሙት በቃ ይገባሻል ታውቂያለሽ አንቺ ሴቷ ካሜራ አብርተሽ መስፈርትሽን በጀለትሽን ነፍተሽ መስፈርትሽን እየተናገርሽ እሱ ፈልጎሽ ግን በውስጥ እንጨርስ ነው እዚህ ጋር መግባት ተፈራለው አረባከ ባለ ትዳር ትሆናለህ ወይ ይቅርታ አድርግ እንዴት ነው ምንድነው የሚያስፈራው እና ውሽማ ፈልጎናል አው እሷ ጀግና ናት የሚያስፈልጋት ጀግና ባል ነው ታሪ አይሆናትም መስፈርታ ላምብላት ታሪ አይሆናትም እንደ ጀግንነቷ ጀግና ባል ነው የሚያስፈልጋት ሚራ መስፈርቷ አንደኛ በሃይማኖቱ ሙስሊም የሆነ ሁለተኛ በዲኑ ጠንካራ የሆነ እድሜው ከ30 በላይ የሆነ ስራ ቢኖረውም ባይኖረውም ችግር የለው ስራ ቢኖረው